የተከበራችሁ የዩቲዩብ ቤተሰቦች ማለት ነው። እሺ የዛሬው ርዕሰ ጉዳይ ደግሞ ስለምንድን ነው መሰላችሁ? እንዴት ነው ህይወታችንን ስፒሪቹዋሊ ኤክስተርናል ቲንክ እያለን እንዴት ነው ባላንስ ማድረግ የምንችለው የሚለውን ቶፒክ ነው ምናየው። ይሄ የኔ ፐርስፔክቲቭ አንጻር ነው። የእናንተን ደግሞ በኮሜንት ሴክሽን ላይ ጻፉልኝ ማለት ነው። የመጀመሪያው ነገር እውነት ለመናገር ከባድ ነው ማለት ይሄ ዓለም ለመኖር ከባድ የሆነ ዓለም ነው ማለት ካለ እግዚአብሔር ረዳትነት ካለ እግዚአብሔር አጋዥነት ወይም ደግሞ ስፒሪቹዋሊ በደንብ ማንጠነክር ከሆነ ይህ ዓለም ምን ይለናል? ያሸንፈናል። ምክንያቱም ጎበዞች አይደለንም፣ ደካሞች ነን። ስጋችን በራሱ ደካማ ስለሆነ ማለት ነው። ከዛ አንጻር ስፒሪቹዋሊ ስትሮንግ መሆን አለባችሁ። እኔም ይህንን ቪዲዮ ስሰራ በጣም ጎበዝ ሆኜ ሳይሆን ግን ሼር ብንደራረግ እኔም ከእናንተ እናንተም ከኔ ትማራላችሁ በሚል ሀሳብ ነው ማለት ነው። እና ዴይሊ ማንበብ በየቀኑ መለማመድ መቻል አለብን። ለምንድን ነው የዚህ ዓለም ገዢ እና ሌላ ዓለም ደግሞ አለን ማለት ስፒሪቹዋሊ ወርልድ በምንልበት ጊዜ በሁለት ነው የምናየው። ሁለት የተለያዩ ዓለሞች ናቸው ማለት እዚኛው ዓለም ላይ ውሸት፣ ሐሰት፣ ዝሙት ምናምን ያለበት ነው። እዚኛው ዓለም ደግሞ ጽድቅ፣ እግዚአብሔር መፍራት ያለበት ዓለም ነው ማለት ነው። እና ሁለቱን ደግሞ ምን ማድረግ መቻል አለብን? ባላንስድ ማድረግ መቻል አለብን። ወይም ደግሞ ባላንስድ ሳይሆን አላውቅም ብቻ ግን ስፒሪቹዋል ላይፋችን አሸንፈን ስፒሪቹዋል ዌርፌሉን አሸንፈን መሄድ መቻል አለብን ማለት ሁሉም የምናገረው ትክክል ላይሆን ይችላልና ግን ሀሳባችሁን ኮሜንት ላይ አሳውቁን። ማለት ከዓለም ልንወጣ አንችልም። የዚህን ዓለም ነገር ላናረግ አንችልም። አትሰም ፖይንት እናረጋለን። ግን ምንም ቢሆን ደግሞ በንስሐ መመለስ ደግሞ አለብን እና እሱን አስባለሁ። ከዚህ በኋላ እንደዚህ አይነት ቪዲዮዎች ይቀጥላሉ።